የሰው ችግር የሚሰማ ሰው እግዚአብሔር የሱን ችግር ይሰማዋል። የጌዲዮን ልጅ ቆሞ ምንድን ነበር ያለ? ስምዖን ይሰማ ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማን። ሰውን ዝም ብላችሁ ሳትፈርዱ ወጉን ሳትተነትኑ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት። የሰው ችግር የሚሰማ ሰው እግዚአብሔር የሱን ችግር ይሰማዋል። የጌዲዮን ልጅ ቆሞ ምንድን ነበር ያለ? ስምዖን ይሰማ ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማን። ሰውን ዝም ብላችሁ ሳትፈርዱ ወጉን ሳትተነትኑ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት። የሰው ችግር የሚሰማ ሰው እግዚአብሔር የሱን ችግር ይሰማዋል። የጌዲዮን ልጅ ቆሞ ምንድን ነበር ያለ? ስምዖን ይሰማ ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማን። ሰውን ዝም ብላችሁ ሳትፈርዱ ወጉን ሳትተነትኑ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት። የሰው ችግር የሚሰማ ሰው እግዚአብሔር የሱን ችግር ይሰማዋል። የጌዲዮን ልጅ ቆሞ ምንድን ነበር ያለ? ስምዖን ይሰማ ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማን። ሰውን ዝም ብላችሁ ሳትፈርዱ ወጉን ሳትተነትኑ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት።